እንደምናውቀው እርጅና ህዝባችን እየጨመረ በመምጣቱ የተሻለ ምርመራ እና በሽታን አስቀድሞ በማወቅ እና በተሻለ ሕክምና ምክንያት ምን እየተፈጠረ እንዳለ አብዛኛው ታካሚዎቻችን ታውቃላችሁ። ይልቁንም ታውቃላችሁ፣ እነዚህ ሁሉ ዓመታት በልብ ህመም ምክንያት እየሞቱ ነው። አሁን ሁሉም በተሻለ ጣልቃ ገብነት ይድናሉ። ነገር ግን የልብ ምት መምታት ችግር አለባቸው። እነዚህ የልብ ምት ችግር ያላቸው ታካሚዎች ወደ ልብ እንቅስቃሴ መቋረጥ የሚባል ምርጫ ይገባሉ እና እንደ ካርዲዮሎጂስቶች ለታካሚዎቻችን ምግባቸውን ማረጋገጥ፣ የኑሮ አካሄድ ማሻሻል፣ እንደ ዲያቤትስ፣ የደም ግፊት እና ኮሌስተሮል ያሉ አደገኛ ምልክቶችን መቆጣጠር እና ሽቶ መቆም፣ አልኮል እና እንደዚህ ያሉ ነገሮችን ማቆም፣ እንዲሁም ልብ እንቅስቃሴ መቋረጥ እንዳይደርስ እንገድዳለን። እና ዛሬ ልብ እንቅስቃሴ መቋረጥ በወንድ ውስጥ ከንጽህና፣ ከሴት ውስጥ ከጡት ካንሰር ይልቅ ከመታመምና ከሞት እና በሕይወታቸው ውስጥ የሚያስተዋውቁትን ወጪ በተመለከተ ይበልጣል ብለን እንመለከታለን። ስለዚህ ከልብ ችግር የሚሰቃዩ ታካሚዎች ወደ ልብ እንቅስቃሴ መቋረጥ እንዳይደርሱ እና ጤናቸውን እንዲጠብቁ አስፈላጊ ነው።